በእግዚአብሔርና በሕዝብ ፊት ሚስቴን አድርግ። ሄይ ጋይስ ላገባ ነው። ሙሽራው ረቺ ልጅ የቤቱን ዕቃ ፈጀችው። እጅሽ ፍንጭት ነው እንዴና? አንተ ነህ ታላቅ ረቂቅ ነህ ታላቅ። እባክህ ያሬድ በስራዬ ላይ እንቅፋት አትሁን። መድኃኒዓለም ግን ካንተ ውጪ ሌላ ወንድ ጋር እንድትሄድ ያደረጋት ምክንያት ይኖራል። ከበሮ ባህታዊ በግ ያረባል አሉ። ሰርግ ቀረ እንዴ? ብለን ከምንመለስ አሪፍ ቦታ የምንያዝና አሪፍ የፍቅር ጊዜ ለማሳለፍ። አንተ እኮ ብሔረ ጽጌ ዘይደ ታፏ ላይ ተኝተህ ቅመኝ ትላት ይሆናል። አታፍ ያሬድ ትዳርን በሚገባ የተረዳው አልመሰለኝም። ትዳር እኮ ከክብር በላይ ነው። እግዚአብሔር የሚመሰርተው ትልቅ ተቋም። ይሄ ነው የስብሰባ ቦታ እንደምታስበው ያለ እንዴት ሰው በዚህ መጠን ካዲው ምንድን ነው እንደርኩት? አራባ ለአንድ ሰው በሳህን የተከፈለው ራመት ይከፈል